ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾች፣ የኳተር የዓለም ዋንጫ የተጫወቱ ይኸው ጀመረልሽ ከኩዮችሽ በላይ ዘና በማለትሽ ወጣሽ አደባባይ አደባባዩማ ሁሉም ታይቶበታል። እንዳንቺ ተዋበ ማን ተገኝቶበታል? ዘና በይ 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 ይኸው ጀመረልሽ ተኩዮችሽ በላይ ዘና በማለትሽ ወጣሽ አደባባይ አደባባዩማ ሁሉም ታይቶበታል። እንዳንቺ ተዋበ ማን ተገኝቶበታል? ዘና በይ ዘና በይ ዘና በይ ዘና በይ። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁ የተከበራችሁ የካተር ዩቲዩብ ተመልካቾች፣ የሮዛ ዩቲዩብ ተመልካቾች። የካተር ቺን ትመስላለች። ካተር አታምርም? ዋው! ይሄን ዳገት እንዴት ወጣለሁ! ዋው! እና ግሪን ነች፣ በጣም ታምራለች። አይሮፕላን አይመስልም? የዓለም ዋንጫ ስቱዲዮ፣ የዓለም ዋንጫ የተጫወቱበት የዓለም ዋንጫ ማለት ነው። ያውና እዛ ጋ ነው። ከዛ ትንሽ ራቅ ይላል። ሰው እዛ ጋ ሆኖ ነው የሚመለከተው። እና የዓለም ዋንጫ እኔ ዱባይ ኢትዮጵያ ነበርኩ በዛን ሰዓት ሲጫወቱ፣ የዓለም ዋንጫ ሲጫወቱ እና ይሄን ይመስላል። ይሄ ደግሞ ማታ ላይ በጣም ይበራል፣ በጣም ይበራል። ይሄ ማለት ነው። ይሄ ትልቁ ይሄ እንትን በጣም ይበራል። እና እንደዚህ ነው፣ ያምራል። ፈታ እያልን ነው ውዶቼ። ትንሿ ኢትዮጵያ፣ ትንሿ ዱባይ ነበር የምንለው በፊት። ካተር ትንሿ ኢትዮጵያ እና በጣም ነው የሚያምረው። አያችሁት? ደስ ይላል። ይሄ ማታ ላይ በጣም ይበራል። እና በጣም ያምራል። እንደዚህ ይመስላላችኋል ውዶቼ። ይመቻችሁ። እና እንደዚህ እንዲፏያለን ነው። ዘና ፈታ ዘና በይልኝ ዘና የኔ ወለላ አይ ዘና በይልኝ ዘና የኔ ወለላ። ግን እንትን ብያችኋለሁ፣ ዚዙን እስኩት እንትን ብያችኋለሁ። አዲስ አመት እንኳን አደረሳችሁ ሃፒ ኒው ይር ብያችኋለሁ ውዶች። እና ትናንትና የሚው ቪዲዮ ስለሰራው ሃፒ ኒው ይር። አዲስ አመት እንዴት ነው? አዲስ አመትን በምንድን ነው የምታሳልፉት? እንዴት ነው? ምን አሰባችሁ? አረብ ሀገር ያላችሁ ወደ ሀገራችሁ ተመልሳችሁ ወደ ቅድስት ሀገራችሁ በቃ አለ አይደለ? ሀገራችን ተመልሰን የራሳችንን የሚያምር ህይወት ኑሮን በሀገራችን ለዚህ ፏ ብለን አክብረን ለሀገራችን ምድር እግዚአብሔር ያብቃን። ሁላችንንም በስደት ያለን ያላገባችሁ አግቡ፣ ያልወለዳችሁ ወለዱ። በአዲሱ አመት 2017 ደግሞ ሲመጣ የሚያምር ትዳር ኖሯችሁ የሚያምር ህይወት ኖሯችሁ የራሳችሁን ነገር አድርጋችሁ የውስጣችሁ መሻት ተፈጽሞ፣ እኔ በቃ ምኞቴ ነው እግዚአብሔር የውስጤ መሻት ተፈጽሞ አገሬ ገብቼ ያሰብኩት ተሳክቶ ስደት በቃይ ብዬ በቃ ስደት በቃይ ብዬ አገሬ ገብቼ የራሴን ህይወት ኖሬ እና ይሄ ነው በቃ የሚያምረኝ። እኔ እግዚአብሔርን በቃ የራሴን ህይወት እንዲኖረኝ በቃ ስደት ስተመቼ በራሴ ሀገር እንደዚህ ሙልቅቅ ብዬ ዝልቅቅ ብዬ እና እሱ ነው የሚያምረኝ እላችኋለሁ ውዶቼ። በሰላም ለሀገራችን ምድር ያብቃን። በሰው ሀገር እንደዚህ በሀገራችን ደግሞ እንዲህ ዝንጥንጥ ፍክት ብለን እንድናከብር እግዚአብሔር ቅዱስ ፈቃድ ይሁን። ከብዳል። የሰው ሀገር ስተመቼ ነው የምንኖረው? ማርያምን ስተመቼ ሰው የሰው ሀገር ይኖራል? በአዲስ ሎ ለማስለፍለፍ በአዲሱ አመት በሀገራችን ስፖርት ስቱዲዮ ይኸውና በዚህ ጋር ነው። እዚህ ነው ስቱዲዮ ከዚህ ኋላ ነው የዓለም ዋንጫ ካተር የዓለም ዋንጫ የተጫወቱት ነው።
አንድ ጊዜ የዓለም ዋንጫ ካታር የዓለም ዋንጫ የተጫወቱት ማለት ነው። እና ይሄን ይመስላላችኋለሁ ውዶቼ፣ ይሄን ይመስላል። በሰላም ለሀገራችን ምድር እግዚአብሔር ያብቃን። በሰላም ለሀገራችን ምድር ያብቃን። ፈጣሪ ጥብቅ ደግፍ አድርጎ እቅፍ ድግፍ አድርጎ በሰላም ከሰው ሀገር መልሶን እና እንደዛ ነው እላችኋለሁ ውዶቼ። ይሄን ይመስላል። እንደዚህ ፏ እያልን ወጣ እያልን አንዳንድ አይምሯችንን እያረግን ነው። ያው ልጅ ይዤ ነው የወጣሁት። ልጅ ማሳየት አልችልም። ለዛ ነው መቻችን ይወደት። ምን ይመስላል። በስደት ሀገር ያላችሁ ሁላችሁንም ለሀገራችን ፈጣሪ ሰብስበን። ሌላ ምን ይባላል? እና ያምራል። በቃ አለ አይደለ? ሀዲቃውማ በጣም ያምራል። አንድ ጊዜ አሳይቻችኋለሁ። ባህሩን ከወዲያ በዚህ በኩል ስቱዲዮ ነው። በቃ አለና ያምራል። ልጆቼ ይመቻችሁ። አይዋት አሁን አታምሩም? አሁን ስታበራ አያችሁት? አሁን አያምሩም? ዋው